ሄርሜላ አይ ሄርሜላ እንደው አንቺስ እንደው ምን ይሻልሻል እናቴ? እንደው የት ሂደን እንገላገላት? እቺ ልጅ የሰው ትዳር በጥብጣ ደግሞ አሁን ወንድምና ወንድሞቹ እንድታደባድብ ነው። ኤፍሬም እና አብርሽ እኮ ተጋደሉ ጋይስ በሄርሜላ። ኤፍሬም ደግሞ ጋይስ አረ በስመ አብ ተው እንጂ ወንድም ማለት መርፌና ክር ከሆኑ ሰዎች መሀል ገብተው ካላለ በጣም ይከብዳል። እነሱ እናቴ ሮማንሲ ላይ ናቸው፣ አልጋቸው ተኝተው ማለት ነው። አቤት እንዱ ማፈሪያዎች እንዲሁ ዝሙትን በአደባባይ አሁን ይህ ምን ያስተምራል? እንደሆነ አብርሽና ሄርሜላ አልጋ ላይ ተገኙ። እንዲሁ ስታስጠሉ ዝሙት የምትሰሩ ሰዎች። አንተ ቆይ አብርሽ ሚስት እርጉዝ ናት፣ ልጅ አለ ከዛ ሴት ጋር አልጋ ላይ በጣም ያናድዳል። የምር በቦታው ሆናችሁ ስታስቡት ኤፍሬም ቢናድድ አትፍረዱበት። ብዙ ሰዎች ኤፍሬምን ሄርሜላን አፍቅሯ ነው ምናምን እያላችሁ ነበረ። በጣም ነው የሚያናድደው። አስባችሁታል? ሚስታችሁ እርጉዝ ናት፣ ልጅ አላት፣ ከዛ አብረን ሁን እያለች እየለመነችው አንዱ እንደ ሌላ ሴት አቅፋ አልጋ ላይ አስቡት። በጣም ነው የሚያናድደው። የምር ብዙ ዋጋ ከፍሎላት የመጣችን ሴት ትቶ ደግሞ ሌላ ሴት ይዞ ያናድዳል። ሄርሜላ ደግሞ ልክ እንደ እሱ እኮ እየተጫወተብሽ ነው፣ እየተደበረብሽ ነው። የእሱ ሽንት ቤት ሆነሻል። የእሱ ሽንት ቤት እንደፈለገ ሚሸናብሽ፣ እንደፈለገ ባገኘበት ቦታ አልጋ ቤት ቤርጎ ቤት እየወሰደ የሚሸናብሽ ሰው ሆነሻል። ገባሽ? አሁን ሄርሜላ ተከብራ ይመስላችኋል? ብዙ ሰዎች ሄርሜላ የኔ ነብር የኔ አንበሳ የምትሉ ሰዎች የሚያከብራትን ሴት ወንድ አልጋ ቤት ይዞ አይሄድም፣ እንደፈለገ አያደርግም። አልጋ ቤት ለአልጋ ቤት እያዞረ ገባችሁ አይደለ? የሚወድሽና የሚያፈቅርሽ ሰው ማለት ነው። አንድ የ20 ሺህ ብር ቀለበት አስሮ እንደፈለገ አልጋ ቤት እየወሰደ እንትን ሲልሽ አይውልም። ገባሽ አይደለ? ባስፈልገው ሰዓት እንደፈለገ እኮ የሚደበርባት መደበር ነው ሄርሜላ። ገባችሁ? የሚወዳት ሰው ቢሆን ኑሮ የሚያፈቅራት ቢሆን ሽማግሌ ልኮ በስነ ስርዓት ነበር የሚያገባት እንጂ ቤርጎ ቤት ይዟት አይንከረተትም። ቤርጎ ቤት ቅሌታ ወራዳ ስታስጠሉ። አሁን ይሄ ምንድን ነው? ብልግና። አልጋ ቤት ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ሄርሜላ ረቴ አንቺ ልጅ ረቴ ክብርሽና ተጣይ። አልጋ ላይ ምን ትሰራላችሁ? አልጋ ላይ ምን ትሰራ? ልብሳችሁን አላወለቃችሁም? ልብሳችሁ ነው ካሜራው የተቀረጸው። ደግሞ ተመስገን ደግሞ ራቆታቸውን አላሳየን። እንደ እግዚአብሔር አወጣን እኮ እንደ የኛ አይን እኮ ጉድ እያየ ነው ጋይስ፣ አይናችን ጉድ ላይ ያሳዩን ነውና ሄርሜላ የአብርሽ መደበሪያ ሆነሻል። በቃ ባጭሩ ማለት ነው። ሲፈልግ እየጠራ አልጋ ቤት እንደፈለገ ያረግሻል። በቃ ይሄ ነው አጭር አማርኛ። እና እንግዲህ ሄርሜላ ማረገዝኩ ማለቱ አይቀርም። እና የሚወድሽ ሰው ቢሆን ማለት ነው ሽማግሌ ልኮ በክብር ነው የሚያገባሽ እንጂ እንደዚህ አልጋ ቤት ለአልጋ ቤት አያዝወርሽም። እንደዚህ አይደፍርሽም፣ አይጠይቀሽም። ጭራሽ አልጋ ቤት ይዞሽም አይገባም። እና የተወደድኩ መስሎሽ ነው፣ ግን እየተደበረብሽ ነው። ለምነሽ ሆኖ በግድ በእርግጥ አብረኝ ሆን ብለሽ ሆኖ ናልስጥ ብለሽ ሆኖ አንድ ሰው ደግሞ ልስጥ ከተባለ የተሰጠውን ነገር ተቀብሎ መብላት አለበት። ስጦታ አይናቅም። እና አብረሽ እየገለጨጨልሽ ነው ዳቦሽን ማለት ነው። እና ጥሩ ነው፣ አስገልጭጭ ጎበዝ። ከዛ ውጭ ኤፍሬም እንግዲህ ያው አልጋ ቤት መሄዱ ጥሩ አይደለም። ምክንያቱም ኦልሬዲ እነሱ ሁሉን ነገር ጀምረውታል። ሄርሜ በግድም ሆነ ተወዳም ሆነ ተፈቅራም ሆነ ብቻ የራሷ ለማድረግ እየሞከረች ነው። ግን አንቺ አሁን ሄርሜላ አሁን አብረሹ ስለተኛሽ አብራችሁ ለነገር ስላረጋችሁ አብሮሽ ይሆናል ወይ ይወድሻል ወይ ያፈቅርሻል ማለት አይደለም። ክብርሽን እየጣልሽ ነው ያለሽው። አንድ ወንድ አብረሹ ስለተኛሽ አብሮሽ ይኖራል ማለት አይደለም። አብረሹ ተኛሽ ማለት በቃ ይንቅሻል። ቀድመሽ ከሰጠሽው ሰርጉን እርሹ የሚባል ነገር አለ። ቀድመሽ አብረሹ ከተኛሽ በቃ እሱ ላንቺ ያለው ቦታ በጣም ነው የሚቀንሰው፣ በጣም ነው የሚወርደው። ካንቺ ጋር መሆን ራሱ ፍላጎቱ በጣም ነው የሚቀንሰው። ገባሽ አይደለ? ሶ እንግዲህ አንቺን መጨረሻሽን ማየት ብቻ ነው የምንፈልገው። ከዛ ውጭ ኤፋ ሄርሜ ወዷት ነው ምናምን። አሁን ሄርሜላ አሁን ከሩታ ጋር ለያየችው፣ አሁን ደግሞ ከቤተሰቡ ጋር ልታጣለው ነው ማለት ነው እቺ ልጅ። ስለዚህ ኤፍሬም ከዚህ በላይ መሄድ አለብህ ብዬ አላስብም። ሄርሜላን ይቅርታ ጠይቆ ከዛ ደግሞ አብርሽ ሩም ውስጥ ሄዶ መረበሽ። ቀሌ ይቅርታ ሲል ብሎ ሩም ውስጥ ሄዶ መረበሽ። ስለዚህ አሁን ኤፍሬም እስካሁን ነበር አርፍደሃል። አንደኛ አርፍደሃል፣ በጣም አርፍደ ነው እንትን እያልክ ያለው። ገብቷል አይደለ? ከረፈደ ነው እንትን እያልክ ያለው፣ እየጣርክ ያለው። እስካሁን ነበረ እንደዚህ አይነት ሙከራዎችን መሞከር ያለብን እንጂ አሁን ልጆቹ ሌላ ዓለም ውስጥ ሮማንስ ውስጥ ነው አለኝ። አብርሻውን ቢመለስ ሩታ ትቀበላለች ወይ? ያላቅም እንግዲህ ልጁ የመመለስ ፍላጎትም የለውም። እልህ የያዘው ጭራሽ አልጋ ቤት እስከሚሄድ ድረስ እና እኔ አልጋ ቤቱን ራሱ ማን አሳየ ነው? እኔ ተመካክረን ይመስለኛል አንዳንዴ ዝም እየሳስበው ና
ኤፍሬም አፍቅሯት ምናምን ሳይሆን ሁኔታው በጣም ያናድዳል። እናንተ በሩታ ጫማ ሆኖና በኤፍሬም ጫማ ሆናችሁ እዩት ዝም ብላችሁ። ወንድማችሁ ነው፣ ልጅ አለው፣ ሚስት አለው፣ እርጉዝ ናት። ከዛ እሱ ሌላ ሴት አቅፎ አልጋ ላይ፣ ከዛ ሩታን ሆኖ ደግሞ ሩታን ሆናችሁ የእሱ ልጅ እያሳደጋችሁ እርጉዝ ሆናችሁ እሱ ሌላ ሴት ላይ አልጋ ላይ አስቡት። በጣም ነው የሚያናድደው፣ በጣም ማለት ነው። የምር በጣም ያናድዳል ሁኔታው፣ ድርጊቱ በጣም ነው የሚደብረው። እንዴ ሰው እንዴት ልጁን አያሳድግም አርፎ? ልጅ ከወለደ በኋላ ሰው እኮ ትልቅ ሰው ነው፣ አባት ነው፣ ኃላፊነት አለበት እንጂ ሴት ይዞ መጋደሙ ይሄ ፌር አይደለም፣ ይደብራል። ጥሩም አይመጣውም ሲጀመር። ሰው አብረሽ ትክክል ሆኖ አይደለም። ሁላችሁም ኤፍሬም አፍቅሯት የምትሉ ማለት ነው። እንደዚህ ወንድምት ለምን ሴት የሚያፈቅር እሱ ስራም አላጣ። ሴት የታቶ ሲጀመር ዩቲዩብ ላይ ያለ ሴቶች እንዳለ ለማኝ አይደሉ እንዴ? ወንድ ልመና የወንድ ጥማታም አይደሉ? አንዷን የመጣ ነበረ ከፈለገ ና ዩቲዩብ እንስራ ከፍልሻለሁ ብሎ እንደፈለገ ማድረግ ይችላል። አሁን ላይ ሴቱ ወንድ ጠምቶታል፣ ወንድ ቸግሮታል። ሰው የወንድ ችጋራም ባለበት ሴት ወንድን መለመን በጀመረችበት ሰዓት ኤፍሬም ሴት አቶ አይደለም ሄርሜላን የወንድሙን ሚስት የሚያፈቅር። ትክክል አይደሉም እኮ አብርሽና ሄርሜላ እኮ ትክክል አይደሉም። ትክክል ናቸው ለእናንተ? ትክክል ሆነው ነው ወይ ኤፍሬም ቀንቶ ነው የምትሉት ነው የኔ ጥያቄ። አልጋ ላይ እንደው በመጀመሪያው ስህተት ሽማግሌም ሳይላክ ምን ሳይል ዝሙተኝ እያስተማሩ ነው። አልጋ ላይ ምን ይሰራሉ? ወይ አልተጋቡ ገና ቀለብና ያሰረላት ወይ ሽማግሌ ያላከላት እቺ ባለየ ማለት ነው፣ ጋጠወጥ። አልጋ ላይ ምን ይሰራሉ? ሲቀጥል ደግሞ ልጁ ትዳሩን ትቶ ልጆቹን ትቶ ሴት ጋልጋ ላይ ምን ይሰራል? ትልቅ ሰው ነው፣ አባትነት ኃላፊነት አለበት። ሴት ጋልጋ ላይ ምን ይሰራል? ይሄ ራሱ እኮ በጣም ነው የሚደብረው። ምንድን ነው የሚያስተምረው? ያናድዳል። እንደ ሰው ዝም ብላችሁ በቦታው ሆናችሁ ስታዩት እና ኤፍሬም ሴት አያጣም ብዬ ነው ማስበው እንጂ ሄርሜላን አፍቅሮ ምናምን የምትሉ ሰዎች አፍቅሮ አይመስለኝም። ግን ሩታ ወይ እነ ሜሪ ከፍለውት ነው ብዬ አሰቡኝ አንዴ። ግን ባይከፍሉትም ሁኔታው ያናድዳል፣ ዝም እየሳስበው ማለት ነው። የሚያናድድ ይመስለኛል። እንግዲህ አብረሽ ልቦናን ይመልስልህ። እንደ ሀሳብ ልጆችን እንደ አባት ሆነ ብታሳድግ ጥሩ ነው። ይህን ቪዲዮ ስለሚያዩት በኋላ ልጆች ማለት ስለማይቀር እሷ እናትም አባትም ሆና አሳድጋ ከዛ ካደጉ በኋላ ልጆች እያልክ መሄድ አይቀርም። አሁንም ቢሆን ለቪዲዮ ይሄ የተረገዘው ልጁም እውነት ግን እርግዝናው ረሳሽው እንዴ? ሩታ ነው አላረገዝሽም? እናንተ ነገር እኮ በጣም ነው ግራ የሚያጋባ። ዛሬ ሌላ ነገ ሌላ ሀሳብ ነው ብታመጡት። እርግዝናው ውለት ምን ውሸት አናቅም። እንግዲህ እስካሁን አሁን ጸጥ ብለዋለኝ። መሀል ላይ ደግሞ ማለት ነው አናቅም እንግዲህ ምን እንደሚሆን። መጨረሻው ግን ያናድዳል እንደ ሀሳብ እና ሄርሜላ መደበሪያ ሆነሻል። እና መደበሪያ ባትሆኝ ጥሩ ነው። እንደ ሴት ራስሽን ብታስከብሪ ጥሩ ይመስለኛል እንደ ሀሳብ ማለት ነው።